የዓለምን የንግድ ጉሮሮ የያዙት ወሽመጦች። በኢራን ላይ በተካሄደው ጦርነት የኤነርጂና የሸቀጦች ገበያ አውቋል። ሀገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታለች። ባለፉት 2 ሳምንታት ውስጥ ለማለፍ የሞከሩ 12 በላይ መርከቦች ጥቃት ደርሶባቸዋል። ዶናልድ ትራምፕ በአውሮፓ የሚገኙ የአሜሪካ አጋሮች በባህር ወሽመጡን እንዲጠብቁ ጫና ለማሳደር ሞክረዋል። የአሜሪካ የሆርሙዝ ወሽመጥ እንደገና ለመክፈት የምታደርገውን ጥረት ካልደገፉ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን አስጠንቅቀዋል። በባህረ ሰላጤ የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲል አስገድዷል። በባህረ ሰላጤ የተፈጠረው የመርከብ ጉዞ የድፍድፍ ነዳጅ ዋጋ ከፍ እንዲል አስገድዷል። ቀውሱ ከመጀመሩ በፊት 1 በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካ ዶላር አሁን 100 የአሜሪካ ዶላር በላይ እንዲደርስ አድርጎ ነበር። ከሸቀጣ ሸቀጦች እስከ ግብርና ግብይቶች ያሉ ዓለም አቀፍ ንግዶች ተጽዕኖ አርፎባቸዋል። ቀውሱ የዓለም ንግድ አነስተኛ መጠን ባላቸው ጠባብ መተላለፊያ ላይ የተመሰረተ መሆኑን አሳይቷል። ቀጥለን ለዓለም አቀፍ ንግድ በጣም አስፈላጊ የሆኑ ወሽመጦችና ተጋላጭነታቸውን እንመለከታለን። የሆርሙዝ ወሽመጥ። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊ የስትራቴጂክ ኃይል መስመር ነው። የፋርስ ባህረ ሰላጤን ከአረብ ባህር ጋር ያገናኛል። በዓለም 39 በመቶ የሚሆነውን ባህር ድፍድፍ ነዳጅ እና 19 በመቶውን የተፈጥሮ ጋዝ ይተላለፉበታል። ከአብዛኞቹ ስትራቴጂካዊ መስመሮች የተለየ የባህር ሰላጤው ሀገራት ምርታቸውን የሚልኩበት ከሆርሙዝ ውጭ ሌላ አማራጭ አላቸው። ኢራን በ1980ዎቹ ጀምሮ የሆርሙዝ ወሽመጥን እንደምትዘጋ በየጊዜው ስታስፈራራ ቆይታለች። አሜሪካና እስራኤል በኢራን ግዛት ላይ የመጀመሪያውን የአየር ድብደባ ካካሄዱበት ቀን ጀምሮ በተከሰተው የመርከብ መስተጓጎል ግን በ10 ዓመታት ውስጥ እጅግ የከፋው መሆኑ ተነግሯል። ይህ ክስተት በታሪክ ውስጥ ከፍተኛውን የነዳጅ አቅርቦት መስተጓጎል ከማስከተሉም በላይ በዓለም አቀፍ የድፍድፍ ነዳጅ ዋጋ ላይ አስደንጋጭ ጭማሪ ፈጥሮ ቆይቷል። በባህረ ሰላጤው ውስጥ የተፈጠረው መስተጓጎል ከኤነርጂ ዘርፉ በላይ ተጽዕኖ አሳድሯል። የአካባቢው ሀገራት በየዓመቱ 26 ሚሊዮን በላይ ኮንቴነሮችን ያስተናግዳሉ። ከፍተኛ መጠን ያለው የማዳበሪያ በዚሁ መንገድ ያልፋል። ወሽመጡ ለረጅም ጊዜ የሚቆይ ጉዞ መስተጓጎል ከተፈጠረ በዓለም አቀፍ የምግብ ምርቶች ላይ ቀጥተኛ ተጽዕኖ ይኖራል። የሱዊዝ ካናል። ስዊዝ ካናል ቀይ ባህርን ከሜዲተራኒያን ጋር ያገናኛል። ከኤስያና ከአውሮፓ መካከል የሚደረገውን ጉዞ ቢያንስ በ10 ቀናት ይቀንሳል። ይህ የባህር መተላለፊያ 10 በመቶ የባህር ላይ ንግድ ያስተናግዳል። 22 በመቶ የሚሆነውን ኮንቴነር ጉዞ፣ 20 በመቶ የመኪና ጭነትና 10 በመቶ የድፍድፍ ነዳጅ በስዊዝ ካናል ይተላለፋል። መተላለፊያው በግብጽ ቁጥጥር ስር መሆኑ በቀላሉ አደጋ ላይ አይወድቅም። መንገዱ ከአደጋዎች የራቁ ግን አይደሉም። ኤቨር ጊቨን የተሰኘው የኮንቴነር መርከብ በ2021 መስመሩን መዝጋቱ የሚዘነጋ አይደለም። መርከቡ ስዊዝ ካናልም ለ6 ቀናት በመዝጋቱ ወደ 10 ቢሊዮን የአሜሪካ ዶላር የሚጠጋ የንግድ ልውውጥ አስተጓጉሏል። በዚህ ስትራቴጂካዊ መንገድ ትልቁ ተጋላጭነት ያለው በቀይ ባህር ደቡባዊ ጫፍ ላይ የሚገኘው የባቤል መንደብ ወሽመጥ ላይ ነው። እስራኤል በጋዛ ከሐማስ ጋር ላደረገችው ጦርነት ምላሽ ለመስጠት በሚል ከ2023 እስከ 2025 ድረስ በኢራን የሚደረገው ሁቲ በንግድ መርከቦች ላይ የሰነዘረው ጥቃት ብዙ የመርከብ ድርጅቶች አቅጣጫቸውን እንዲቀይሩ አስገድዷል። ይህ ሁኔታም በስዊዝ ካናል የሚደረገውን ጉዞ በ2023 ከነበረበት 26000 በላይ መርከቦች በ2024 ወደ 13000 ገደማ እንዲወርድ አስገድዷል። የሁቲ መሪዎች በቅርቡ አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ለመበቀል በንግድ መርከቦች ላይ የሚሰነዝሩትን ጥቃት እንደገና እንደሚጀምሩ አስጠንቅቀዋል። የፓናማ ቦይ። በፓሲፊክ እና በአትላንቲክ ውቅያኖስ የሚያገናኘው ፓናማ ቦይ 2.5 በመቶ የሚሆነውን የዓለም የባህር ንግድ ያስተናግዳል። ድርሻው አነስተኛ ቢሆንም ስትራቴጂካዊና ከፍተኛ ዋጋ ባላቸው ጭነቶች የሚተላለፍበት ነው። ቦዩ ከዩናይትድ ስቴትስ ምርት ውስጥ 40 በመቶውን የሚያስተናግድ ሲሆን ይህም በየዓመቱ 270 ቢሊዮን የአሜሪካን ዶላር የሚያወጣ ዋጋ አለ። ቦዩ ለአየር ንብረትና ለጂኦፖለቲካ ውጥረት ተጋላጭ ነው። በ2023 እና በ2024 ከባድ ድርቅ ምክንያት ቦዩ የውሃ ማጠራቀሚያዎች ውስጥ ያለው የውሃ መጠን በከፍተኛ ሁኔታ እንዲቀንስ አድርጓል። ይህም በመርከቦች ብዛትና መጠን ላይ ገደብ እንዲጣል አስገድዷል። በ2025 መጀመሪያ ላይ ደግሞ ትራምፕ ቦዩ መቆጣጠር እንደሚፈልጉ ተናግረው ነበር። የሆንግ ኮንግ ኩባንያ ወደቦቹን የሚያስተዳድርበት መንገድ ላይ ያላቸውን ስጋት ጠቅሰዋል። የማላካ ወሽመጥ። የማላካ ወሽመጥ በዓለም ላይ በጣም ስራ የሚበዛበት የመርከብ መስመር ነው። 24 በመቶውን የዓለም ባህር የንግድን ያስተናግዳል። 45 በመቶ ድፍድፍ ነዳጅ እና 26 በመቶ የሚሆኑ መኪኖችን በዚህ ወሽመጥ በኩል ያልፋሉ። በዓለም ሁለተኛው ግዙፍ የኮንቴነር ወደብ ባለቤት የሆነችው ሲንጋፖርም በዚሁ የውሃ መስመር ላይም ትገኛለች። ማላካ ቻይና፣ ጃፓን እና ደቡብ ኮሪያ የኃይል ፍላጎታቸውን የሚያገኙት ዋነኛ መተላለፊያው ነው። ወደ 80 በመቶ የሚጠጉ የቻይና ነዳጅ በዚህ መስመር በኩል ያልፋል። ቤጂንግ የማላካ አጣብቂኝ ስትል ያላትን ጥገኝነት ትገልጻለች። በባህር ላይ ዝርፊያ ዋነኛው ስጋት ነው።
በ2025 የማላካ ወሽመጥ ከ130 በላይ ክስተቶች ሪፖርት ተደርጓል። ትልቁ አደጋ ግን ጂኦፖለቲካዊ ነው። በቻይናና በአሜሪካ ወይም በህንድ መካከል በአካባቢው የባህር ኃይል የበላይነት ላይ የሚፈጠር ማንኛውም ውጥረት መስመሩን በእጅጉ ሊያስተጓጉል ይችላል። ማላካ እንደ ሱናሚና እሳተ ገሞራ ላሉ የተፈጥሮ አደጋዎች ተጋላጭ ነው። ምሳሌ በአውሮፓውያኑ 2024 የተከሰተው ሱናሚ ወደ ደቡባዊ መግቢያው ላይ የሚገኙ መሰረተ ልማቶች ላይ ከፍተኛ ጉዳት አስከትሏል። የቱርክ የባህር ወሽመጥ የቱርክ የባህር ወሽመጥ በጥቁር ባህርና በሜዲትራኒያን መካከል ያለው ብቸኛ የባህር መተላለፊያ ነው። 3% የሚሆነውን የዓለም ባህር ንግድ በዚህ በኩል ይተላለፋል። ቁጥሩ አነስተኛ ሊመስል ቢችልም ዩክሬን ከሩሲያና ከሮማኒያ የሚላከው 20% የዓለም የስንዴ ምርት መተላለፊያ ነው። በኢስታንቡል በቱርክ በኩል በጣም ጠባብ የሆነው ቦታም 700 ሜትር ስፋት አለው። በዚህ ምክንያት ለመተላለፍ አስቸጋሪና ጥቃቅን ግጭቶች በተደጋጋሚ የሚከሰቱበት ነው። በሞንት ክሩዝ ስምምነት መሰረት ቱርክ በባህር ወታደራዊ እንቅስቃሴን ትቆጣጠራለች። በ2022 ሩሲያ ዩክሬንን ከወረረች በኋላ በአካባቢው የጦር መርከቦች እንቅስቃሴ ለመገደብ መተላለፊያውን ስትጠቀምበት ቆይታለች። በጥቁር ባህር ክልል ውስጥ ተጨማሪ ግጭት ከተፈጠረ ይህንን ሚዛን ያዛባ እና የዓለም የእህል ገበያን ሊያስተጓጉል ይችላል። በአካባቢው የሚከሰተው ከፍተኛ የመሬት መንቀጥቀጥ ተጨማሪ ስጋት ይፈጥራል።